500,000 ብር ውዴ የተከፈለ አጋጣሚ አይደለም መትረፌ መዳኔ የጌታ ታምር ስንት ቀረ ማለት ነው? ለ1 ሚሊዮን 9,300 100,000 ብር ብቻ ነው የቀረው። 10 ሰው 10,000 ብር ቢሰጠኝ የእመቤቴ ቤት በ1 ሚሊዮን ብር ሞላ አይደለ እንዴ? ታዲያ 9 ሰው አጣለሁ እኔ 85,000 እኮ ነው 1 ሚሊዮን ብር ሊገባ። አቤት አባቴ ማን ገባ? ማን አላችሁ? አትርሴ ገብረ ሚካኤል 10,000 ብር ሲሰጥኝ ስንት ሆነ? ለምን 75,000 ነው የቀረኝ። 75,000 ቀረኝ። 8 ሰው ቀረ። አቤት አባቴ ከንግዴ ላይ 20,000 ብዬ ነበረ። አሁንስ ከጋራ ማደያ ላይ ደግሞ 50,000 ብር እሰጥሃለሁ ነው። ስንት ቀረኝ? እመቤቴ ጉድለታችሁን ትሙላባላችሁ፣ የጎደላችሁን ትሙላላችሁ። አማን ከመጣ ይሞላል። አቤት አማን ሳላስብ ዝናቡ እንደ አስበኝ ዝናብ በሆነ ሳላስብ ዝናቡ 10,000 ብር ሰጥቶ ምን አደረገው? 20,000 ቀረ። ማን ነው ስሙ? አዲሱ አደቶ 10,000 ብር አሁን አስገብቷል። በ1 ሚሊዮን ሊዘጋ የቀረኝ 15,000 ብቻ ነው። አይገርማችሁ? ኧረ አማን ና እናገላግለ፣ ኧረ ና እናገላግለ። ዳኙ ገላግሌ የሚል ነበር ድሮ አታስታውሱ? አቤት እንዴ እዮቤ ቀላቢያችን፣ አብያችን፣ አጠጫችን ስንት አልከኝ? 10,000 ብር እዮቤ 10,000 ብር። እንግዲህ ይሄን ሁሉ መምህር የሚቀልበው የሚያበላው እሱ ነው። እናቴ ወዳችን ነገር አልተቻለም ነበር፣ አንገፍግፎት ነበር መሰለኝ። በቃ አሁን ጉሮሮ ቢጮና ነዳጅ ቢያልቅ እኔ ነኝ የምሞላው። ስለዚህ ብሎ 10,000 ብር ሰጥቶኛል እዮቤ። 5,000 ብር 1 ሚሊዮን ብር ሞላ። 1 ሚሊዮን ብር። እሺ ወለተ ሚካኤል 10,000 ብር። ኧረ ይሄ ነገር 2 ሚሊዮን እንዳላደርሰው። ቅዱስ ገብርኤል 10,000 ሰጥቶ ነበር። ያንተን ጩኸት አይቼ ተናድጄ ስንታል 5 ጨመረ። እግዚአብሔር በእድሜ ፋይለት አሁን ምድርን ለቀናል። ፋይለት ጋር ገብተናል። ፋይለት በጎ ሰው እንደ የከፋ እኮ የምሁራን ሀገር ነው፣ የሊቃውንት ሀገር ነው። እነ ቅጣው እጅጉ ነፍሳቸውን ይማር። እየሰማችሁ ነው? ዶክተሮች ፕሮፌሰሮች የሚወጣበት አይምሯችሁ ጉሩ የሆነ ሰዎች ናችሁ። ፋይለት ነው ምን አለ ይመርቁት 150,000 በሰማይ እየበረረ ያንሰዋል እንዴ ባለቤት አቤት 1 ሚሊዮን 286,700 ብር ደርሰናል። እዚህ ኦንላይን የተሰበሰበ 7,200 ብር አጨብጭቡ አላራፋችሁ 1 ሚሊዮን 448,150 ለክሙ። እውነት እላችኋለሁ ብሩ ሞልቷል። አጨብጭቡ። 1 ሚሊዮን 500,000 ብር በዚህ ጉባኤ ስም ታሪክ ተሰርቷል። አጨብጭቡ ለራሳችሁ። እግዚአብሔር